ነገ እንደምታውቁት ግንቦት 20 2017 ዓመተ ምህረት ነው። ታዲያ አንድ ወዳጄ አንድ ጥያቄ ጠየቀኝ። ምንድነው ግንቦት 20 በካላንደር ዝግ ነው ወይስ አይደለም? ስራ ይኖራል ወይስ አይኖርም የሚል ጥያቄ ነበርና ይህንን ጥያቄ የመለስኩትኝ ከአዋጅ ቁጥር 1334 ህዝባር 2016 ይህም ማለት የህዝብ በዓላትንና የበዓላቱን አከባበር ለመወሰን የወጣ አዋጅ በሚል በነጋሪት ጋዜጣ ታትሞ በወጣው አዋጅ መሰረት ነው። ከስሙ መረዳት እንደሚቻለው የህዝብ በዓላቶች ምንድናቸው የሚለውንም ዲፋይን የሚያደርግ ምን አይነት አመት በዓሎች ናቸው ስራ የሚኖርባቸው የማይኖርባቸው የሚለውንም ምላሽ የሚሰጥ አዋጅ ነው። ሶ የግንቦት 20 ጉዳይ ከዚህ አዋጅ አንፃር ማየቱ ተገቢ ይሆናል ማለት ነው። የትኛውም በኢትዮጵያ ውስጥ የሚከበር አመት በዓል ተብሎ የተሰየመ ቀን በካላንደር ዝግ ነው የሚባለው ከዚህ አዋጅ አንፃር ነው ማለት ነው። ስለዚህ በዚህ አዋጅ ላይ ያልተደነገገ ወይ ደግሞ ያልተቀመጠ አመት በዓል ነው ተብሎ ያልተቀመጠ ቀን በካላንደር ዝግ ነው ሊባል የሚችል አይደለም ማለት ነው። ምናልባት በሌሎች ህጎች ላይ ይሄ ቀን የህዝብ በዓል ነው ተብሎ ተቀምጦ ከሆነ ይሄ አዋጅ ወይ ደግሞ ይሄ ህግ ተግባራዊ ሊያደርገው እንደሚችል የሚደነግግባቸው አንቀጾች አሉት ማለት ነው። ሶ የህዝብ በዓላቶች ሲባሉ እንግዲህ ብሔራዊ በዓልና የሃይማኖታዊ በዓል ተብሎ ለሁለት መከፈል ይችላል። እንደገና ደግሞ ብሔራዊ በዓል ደግሞ ሲባል እንደገና ተከብሮ የሚውልና ታስቦ የሚውል አመት በዓል ሊሆን ይችላል ማለት ነው። ስለዚህ ተከብረው ከሚውሉት ብሔራዊ በዓላቶች መካከል እንግዲህ በዚህ አዋጅ ላይ አራት ነው የተቀመጡት። እነዚህ ምንድናቸው? መስከረም 1 የዘመን መለወጫ ነው። የካቲት 23 ደግሞ የአድዋ ድል በዓል ነው። ሚያዝያ 23 ደግሞ የዓለም ሰራተኞች ወይ ደግሞ የለባደሮች ቀን ተብሎ ተቀምጧል። የመጨረሻው አራተኛው ሚያዝያ 27 የአርበኞች ወይ ደግሞ የድል ቀን ተብሎ ተቀምጧል ማለት። ስለዚህ አሁን በጠቀስኳቸው አራት ቀናቶች በካላንደር ዝግ ይሆኑና ስራ አይኖርም ማለት ነው። ያም ማለት በግልጽ በአዋጁ ላይ የመንግስትም ሆነ መንግስታዊ ያልሆኑ ተቋሞች ለህዝብ አገልግሎት ዝግ ይሆናሉ ይላል ማለት ነው። ሌላኛው እንግዲህ ተከብሮ ሳይሆን ያው ታስቦ የሚውሉ ተብሎ ከተቀመጡት ውስጥ ሁለት አሉ። እነዚህም የመጀመሪያው ህዳር 29 የብሔር ብሔረሰቦች ቀን የሚለው ሲሆን ሁለተኛው ደግሞ የካቲት 12 የሰማዕታት ቀን ተብሏል ማለት ነው። እንግዲህ በእነዚህ ሁለት ቀን ደግሞ እውቅና የተሰጠው ቢሆንም ስራ ግን ይኖራል ወይ ደግሞ ለህዝብ አገልግሎት ማንኛውም ተቋም ክፍት ይሆናል ማለት ነው። በዚህ አዋጅ ሌላኛው እውቅና የተሰጣቸው በዓላቶች የሃይማኖታዊ በዓላቶች ሲሆኑ በቁጥር ደረጃ 8 ይሆናሉ። እነዚህ ቀናቶችን በተመሳሳይ በካላንደር ዝግ የሚሆኑ ሲሆን መንግስታዊ የሆኑና መንግስታዊ ያልሆኑ ተቋሞች በሙሉ ለህዝብ አገልግሎት ዝግ ይሆናሉ። ያም ማለት ስራም ሆነ ትምህርት አይኖርም ማለት ነው። ስለዚህ ግንቦት 20 በተመለከተ ለተነሳው ጥያቄ ምላሽ የሚሆነው ይሄው አዋጅ ቀደም ብዬ ነገርኳችሁ አዋጅ ማለት ነው። የትኛውም ቦታ ላይ ግንቦት 20 በበዓልነት አልሰየመውም ወይ ደግሞ እውቅና አልሰጠውም ማለት ነው። ስለዚህ ማንኛውም ሰራተኛ ወደ ስራ ቦታው ወይ ደግሞ ገበታው መገኘት ይኖርበታል። ይሄ የማይሆን ከሆነ ግን በዚሁ አዋጅ አንቀጽ 7 ላይ በግልጽ በህዝብ በዓልነት ተሰይመው ስራ ዝግ በሚሆንባቸው ቀናቶች ማንኛውም አሰሪ ለሰራተኛው ደሞዝ መክፈል አለበት ብሎ ይደነግጋል። ስለዚህ በተቃራኒው የህዝብ በዓል ሆኖ በዚህ አዋጅ ላይ እውቅና ባልተሰጠው ቀን ላይ ሰራተኛ ከስራ ገበታው ያልተገኘ ከሆነ አሰሪው ደሞዝ የመክፈል ግዴታ አይኖርበትም ወይ ደግሞ ደሞዝ ሊቆርጥ የሚችልበት መብት ይኖረዋል ማለት ነው።